ፊዚክስ ላይ ማወቅ ካለባችሁ ወሳኝ ከሚባሉ ኮንሰፕቶች ውስጥ አንዱ የሆነውን ኤሌክትሪክሲቲን በዚህ ቪዲዮ እናያለን። የኤሌክትሪክ ሲስተሞች እንዴት ነው የሚሰሩት፣ ስለ ኤሌክትሪክ ሰርኪዩት፣ ስለ ቮልቴጅ፣ ስለ ኢንዳክሽን እንደዚሁም ደግሞ ስለ ኤሲ እና ዲሲ ስለመሳሰሉ ነገሮችም እናያለን። ፎሎ፣ ላይክ እና ሼር እያደረጋችሁ ወደ ቪዲዮ እንሂድ። ኤሌክትሪክ እንዴት ነው የሚሰራው የሚለውን ነገር ለማየት የአተምን ስትራክቸር መጀመሪያ ማወቅ አለብን። አተም መሃል ላይ ኒውክለስ የሚባል ስትራክቸር አለ። እዚህ ውስጥ ደግሞ ኒውትሮን እና ፕሮቶን የተባሉ ነገሮች በጋራ ይገኛሉ። ኒውትሮን ምንም ቻርጅ የሌለው፣ ፕሮቶን ደግሞ ፖዚቲቭ ቻርጅ ያለው ሰብ አቶሚክ ፓርቲክሎች ናቸው። በዚህ ኒውክለስ ዙሪያ ደግሞ ሼል የተባለ ስትራክቸር የሚገኝ ሲሆን እዚህ ሼል ላይ ኦርቢት የሚያደርጉ ወይንም የሚሽከረከሩ ኔጌቲቭ ቻርጅ ያላቸው ኤሌክትሮኖች ይገኛሉ። በኤሌመንቶች ውስጥ የሚገኘው የኤሌክትሮን ቁጥር ከአንድ አተም ወደ ሌላ አተም የተለያየ ሲሆን በተጨማሪም በየሼሉ ምን ያህል ኤሌክትሮኖች መቀመጥ እንደሚችሉም ደግሞ የምናውቅበት ህግ አለ። ፎከሳችንም በውጭ በኩል ወዳለው ቫላንስ ሼል ወደ ተባለው ሼል እናደርጋለን። አንዳንድ አተሞች ኤሌክትሮኖቻቸውን በጣም ጥብቅ አድርገው የሚይዙ ሲሆን አንዳንዶች ደግሞ ሉዝሊ ወይንም ደግሞ ለቀቅ አድርገው የሚይዙ ናቸው። አሁን ኤሌክትሮኖቻቸውን ማንቀሳቀስ የሚችሉና ለቀቅ አድርገው የሚይዙትን ኮንዳክተርስ ወይንም ደግሞ ኤሌክትሮን አስተላላፊዎች ብለን ስንጠራቸው ኤሌክትሮኖቻቸውን ግን ጥብቅ አድርገው የሚይዙና ማንቀሳቀስ የማይችሉትን ደግሞ ኢንሱሌተርስ ብለን እንጠራቸዋለን። እነዚህን ሁለቱን በመቀላቀል ነው ኤሌክትሪክ ገመድን የምንሰራው ማለት ነው። የሚያስተላልፈውን በውስጥ በኩል በማድረግ የማያስተላልፈውን ደግሞ እኛን እንዳይዘና አደጋውን ለመቀነስ በውጭ በኩል እንደ ከቨር ተጠቅመን እንሰራዋለን ማለት ነው። በምሳሌ ስናይ የምትመለከቱት የኮፐር ዋየር ነው። ኮፐር የተባለው ኤሌመንት ጥሩ አስተላላፊ ወይም ደግሞ ኮንዳክተር ስለሆነ መሃሉ ላይ የሚንቀሳቀሱ ኤሌክትሮኖች አሉት ማለት ነው። ደሞመንት ይህንን ማቴሪያል ከባትሪ ጋር በምናገናኝበት ጊዜ በውስጡ ያሉት ኤሌክትሮኖች ፍሎ ማድረግና መንቀሳቀስ ይጀምራሉ። ለዚህ ኤሌክትሪክ እንቅስቃሴ የሚፈጠረው በምትመለከቱት መልኩ ኤሌክትሮኖች በሚያደርጉት ፍሎ ነው ማለት ነው። የኤሌክትሪክ ሰርኪዩት ምንድነው ወደሚለው ስንመጣ ደግሞ ቅድም ያየነው የኤሌክትሮኖች እንቅስቃሴ በፖዚቲቭ እና በኔጌቲቭ ተርሚናል መሃል ሲደረግ ማለት ነው። ፖዚቲቭ እና ኔጌቲቭ ተርሚናሎችን በሰርኪዩት ስታገናኙ ኤሌክትሮኖች ፍሎ እንደሚያደርግ ማረጋገጥ ከፈለጋችሁ መሃል ላይ አንድ ትንሽዬ ላይት ከከተታችሁ ያቺን ኤልኢዲ ላይት የሚያበሯት ይሆናል። ቀጣዩ ኮንሰፕት ደግሞ ቮልቴጅ ሲሆን ይሄ ኤሌክትሮኖቹን የምንገፋበት ፓወር ነው ብላችሁ መውሰድ ትችላላችሁ። ቮልቴጃችሁ እየጨመረ ከሄደም ፍሎ የሚያደርገው የኤሌክትሮን ቁጥር ወይንም ደግሞ በዛ ያሉ ኤሌክትሮኖች የሚፈሱ ይሆናል ብላችሁ መውሰድ ትችላላችሁ ማለት ነው። ስለዚህ በአጭሩ ቮልቴጅ ማለት ኤሌክትሮኖችን የምንገፋበት ኃይል ነው። ቮልት የምንለው ዩኒት ደግሞ ልክ እንደነ ሜትር ራሱን የቻለ ፊዚካል ኳንቲቲ ሲሆን ጁል ሲካፈል ለኩልምብ ይሆናል ማለት ነው። ጁል የምንለው ሁላችሁም የምታውቁት የኢነርጂ ወይንም ደግሞ የወርክ ፊዚካል ኳንቲቲ ሲሆን ኩልምብ የምንለው ደግሞ የግሩፕ ኦፍ ኤሌክትሮኖችን ፍሎ የሚያሳየን የቻርጅ ኳንቲቲ ይሆናል ማለት ነው። ከረንት የምንለው ደግሞ ኤሌክትሮኖቹ የሚፈሱበት ወይንም ደግሞ ዘ ፍሎ ኦፍ ኤሌክትሮንስ ይሆናል ማለት ነው። ሰርኪዩቱ የሚከፈት ከሆነ ወይንም ደግሞ የሆነ ቦታ ላይ ክፍት ከሆነ ኤሌክትሮኖቹ ፍሎ ማድረግ አይችሉም፣ ስለዚህ ከረንት አይኖርም። ነገር ግን ክሎዝድ ሰርኪዩት ከሆነና ከባትሪ ጋር ከተገናኘ ፍሎ ኦፍ ኤሌክትሮንስ ይኖራል ማለት ነው። የሚለካውም ደግሞ በአምፒር ነው። አንድ አምፒር ማለት ደግሞ አንድ ኩልምብ በአንድ ሰከንድ ውስጥ ሲያልፍ ማለት ነው። ስለዚህ በአጭሩ በየሆነ ያህል ሰከንድ ውስጥ ምን ያህል አማውንት ኦፍ ቻርጅ እያለፈ ነው የሚለውን ነገር የሚለካልን ኳንቲቲ ነው ማለት ነው። አንድን ኤሌክትሪክ ዋየር ወስዳችሁ በምትመለከቱት መልኩ ትዊስት እያደረጋችሁ ካጠፋችሁት በዙሪያው ማግኔቲክ ፊልድን ጀነሬት የሚያደርግ ይሆናል እንበልና የብረት አይነት ወይንም ደግሞ የአይረን አይነት ኮር አምጥታችሁ መሃል ላይ ካስገባችሁበት ማግኔቲክ ፊልዱ በከፍተኛ ሁኔታ የሚጨምር ይሆናል። ወይንም ደግሞ በገመድ ውስጥ የሚያልፈውን የኤሌክትሪክ ከረንት ኃይል በመጨመር ወይንም ደግሞ በዙሪያው የምጠመጥሙትን ነምበር ኦፍ ተርኖቹን ብዛትም ማግኔቲክ ፊልዱን መጨመር ይችላላችሁ። የኤሌክትሪክ ፊልድ እና የማግኔቲክ ፊልድ መቀየር በጣም ብዙ ጥቅሞች አሉት። ለምሳሌ እንደ ጀነሬተር፣ እንደ ኢንዳክተር፣ እንደ ትራንስፎርመር ያሉ ነገሮች የሚሰሩበት ቤዚክ ኮንሰፕት ነው። አንድ ማግኔቲክ ፊልድ በየሆነ ዋየር ውስጥ የሚያልፍ ከሆነ ማግኔቲክ ፊልዱ የሚፈጥረው ኢኤምኤፍ ወይንም ደግሞ ኤሌክትሮሞቲቭ ፎርስ የሚባል ኤሌክትሪክ ከረንት አለ። ይሄ ኤሌክትሮሞቲቭ ፎርስ ኤሌክትሮኖቹን በየሆነ ዳይሬክሽን የሚገፋቸው ይሆናል። ይሄ ደግሞ ቅድም ኤሌክትሮን ፍሎ ሲያደርግ ከረንት ነው እንዳልነው ከረንትን ወይንም ደግሞ ኤሌክትሪክ ከረንትን የሚፈጥር ይሆናል ማለት ነው።